ሰላም ጎቲኮች፣ በዛሬ ቪዲዮችን ላይ ስለ ሴል የሴል ፓርቶችን ስትራክቸራቸውን፣ ፈንክሽናቸውን እንዲሁም ደግሞ የኢካሪዮቲክ እና የፕሮካሪዮቲክ ሴሎችን ደግሞ በስፋት የምናጠናበት ቻፕተር ይሆናል። አብረን እናጥና። በመጀመሪያ ከቃሉ ትርጉም እንጀምር። በመጀመሪያ ሴል የምንለው ሴል ማለት ህይወት ያላቸው ነገሮች ወይ ደግሞ ሊቪንግ ቲንግስ ብለን የምንጠራቸው የእነሱ ስሞለስት ወይም ደግሞ የመጀመሪያው መነሻቸው ወይ ደግሞ በጣም ቤዚክ የሆነ ዩኒታቸው ሴል ተብሎ ይጠራል ማለት ነው። ስለዚህ ሁሉም ህይወት ያላቸው ነገሮች እንዳለ የተሰሩት ሴል ከምትባል በጣም ትንሽዬ ከሆነች በአይን መታየት ከማትችል ህይወት ያላት ነገር የተሰራሽ ማለት ነው። ለምሳሌ በኬሚስትሪ ትምህርት ከዚህ በፊት አብረን እንዳየ ነው የሁሉም ማቴሪያሎች ኤሌመንቶች ሁሉ እንዳለ የተሰሩበት በጣም ትንሿ ፓርቲክል አተም ተብላ እንደምትጠራ ሁሉ በባዮሎጂም ደግሞ ህይወት ያላቸው ነገሮች በሙሉ የተሰሩት በጣም ስሞለስት የሆነች በጣም ትንሽ የሆነች ቤዚክ የምትባለው ዩኒት ሴል ትባላለች ማለት ነው። እነዚህ ህይወት ያላቸው ነገሮች አንድ ሴል ወይም ደግሞ ከአንድ በላይ የሆነ ሴል ሊይዙ ይችላሉ። ስለዚህ አንድ ሴል ብቻ የሚይዙ ከሆነ ዩኒ ሴሉላር ተብሎ ይጠራሉ። ሁለትና ከሁለት በላይ ሴል የሚይዙ ከሆነ ደግሞ መልቲ ሴሉላር ብለው እንጠራቸዋለን ማለት ነው። በአብዛኛው መልቲ ሴሉላር ብለን የምንጠራቸው የፕላንትና አኒማሎችን ነው። ፕላንትና አኒማሎች በውስጣቸው ከሁለት በላይ ሁለትና ከሁለት በላይ በጣም በርካታ ሴሎችን በውስጣቸው ስለሚይዙ መልቲ የሆነ ሴሎችን በውስጣቸው ያቀፋሉ ማለት ነው። መጀመሪያ ይችኛዋን ቃል ግን በደንብ እንድታዩባት የምፈልገው ነገር ዩኒ የምትለው ቃል አንድ ማለት ነው። ስለዚህ አንድ ሴሉላር ማለት ደግሞ አንድ ሴል የያዘ ኦርጋኒዝም ማለት ነው። መልቲ ማለት ደግሞ በጣም ብዙ ማለት ነው። ቃሉ ራሱ በደንብ ግልጽ ሆኖ የሚያሳየ ነገር ነው ማለት ነው። በመቀጠል የምናየው ደግሞ ስለ ሴል ቲዎሪ ነው። የሴል ቲዎሪን በምንመለከትበት ጊዜ ባይዘው ይችኛው ፓርት ላይ በደንብ ፎከስ እንድታደርጉበት ፈልጋለሁ። ምክንያቱም አብዛኛው ትላልቅ ኤግዛሞች እንዳለ የሚወጡት ከዚህኛው ቶፒክ ስለሆነ በደንብ ፎከስ አድርጉበት። የሴል ቲዎሪ ስንመለከት ሴል ቲዎሪ ላይ በመጀመሪያ የምናገኘው ሮበርት ሁክ የሚባል ሳይንቲስት አለ። ይህ ሮበርት ሁክ የሚባል ሳይንቲስት ለመጀመሪያ ጊዜ ሴል ኦብዘርቭ ያየው ሰው ሮበርት ሁክ ይባላል ማለት ነው። ለመጀመሪያ ጊዜ ያየው ሰው ሮበርት ሁክ ማለት ነው። ኢቭን ስሙንም ራሱ ሴል የሚለውን ስም ራሱ የሰጠው ይህ ሳይንቲስት ነው ማለት ነው። ይህ ሳይንቲስት ሮበርት ሁክ በ1668 ዓመተ ምህረት ብዙ ጊዜ ፈተና ላይ ስለማይጠየቅ ማለት አይጠበቅባቸውም፣ ጀስት ለማወቅ ያህል ብቻ ያዙት። በ1665 ላይ ይህ ሳይንቲስት የፕላንት ማቴሪያሎችን ተጠቅሞ የፕላንት ማቴሪያል ወይም ትንሽ የኮርክ ነገር ወስዶ በሚያጎላ መነጽር ለማየት ሞከረ። ስለዚህ ይህን በሚያይበት ጊዜ ላይ መሀላቸው ላይ እዚያውን ምስሉ እንደምትመለከቱት ዳርዳራቸው ወል ያለው ወይ ደግሞ በውል ሰራውንድድ የሆኑ ወይ ደግሞ ግድግዳ ያላቸው ኢምፒቲ ቦክሶችን ተመለከተ። ውስጣቸው ባዶ የሆኑ ቦክሶችን ተመለከተ። እነዚህ ነገሮችን ሲመለከት ሴል ብሎ ጠራቸው፣ ወይም ደግሞ ሴልን ለመጀመሪያ ጊዜ አየው ማለት ነው። የሚገርማችሁ ነገር ግን ሴልን ለመጀመሪያ ጊዜ በሚያይበት ጊዜ ራሱ ህይወት ላላቸው ነገሮች እንዳለ በጣም ፈንደመንታል እንደሆነ በጣም ቤዚክ እንደሆነ ግን እሱም አላወቀም ነበረ። እሱ ያየው ዳርዳራቸው ግድግዳ ያላቸው ነገሮች መሀላቸው ደግሞ ባዶ የሆኑ ቦክስ ነገሮችን ብቻ ስላየ በዛ ነበረ እሱ ሴል ብሎ የጠራቸው ማለት ነው። ከዛ በኋላ ደግሞ ከረጅም ጊዜ በኋላ አንቶኒ ቫን ሊeuwenhoek የሚባል ሳይንቲስት ደግሞ ይህ ሳይንቲስት ደግሞ የራሱን ማይክሮስኮፕ ይሰራ ነበር። ስለዚህ የራሱን ማይክሮስኮፕ ሰርቶ በአጠቃላይ ወደ 300 ኤክስ ወይ ደግሞ 300 እጥፍ ማጉላት የሚችል ደረጃ ካደረሰው በኋላ በሚሰራቸው ኤክስፐሪመንቶች በመጀመሪያ ፕሮቶዞዋን አየው። ፕሮቶዞዋን ካየ በኋላ ከፕሮቶዞዋ በኋላ ከጥቂት ዓመታት በኋላም ደግሞ ባክቴሪያንም ማየት ቻለ ማለት ነው። ስለዚህ ለመጀመሪያ ጊዜ ሴልን ያየው ሮበርት ሁክ ነው። ከዛ በኋላ ደግሞ ፕሮቶዞዋ እና ባክቴሪያን ያያቸው ሰው ወይም መጀመሪያ ዲስከቨሪ ያደረጋቸው ደግሞ አሁን ምልክት ማድረግላቸው አንቶኒ ቫን ሊeuwenhoek የሚባል ሳይንቲስት ነው ማለት ነው። ስለዚህ አንቶኒ ቫን ሊeuwenhoek የሚባለው ሳይንቲስት ዘ ፋዘር ኦፍ ማይክሮባዮሎጂ ተብሎ ይጠራል። ምክንያቱም ለማይክሮባዮሎጂ በጣም እንደ ግብዓት በጣም የሚያስፈልጉትን በጣም ቤዚክ የሆኑትን ለምሳሌ ፕሮቲስታና ባክቴሪያን መጀመሪያ እሱ ዲስከቨር ስላደረጋቸው እሱ ስላያቸው የፋዘር ኦፍ ማይክሮባዮሎጂ ተብለን ብንጠይቅ ወይ ደግሞ የማይክሮባዮሎጂ አባት አንቶኒ ቫን ሊeuwenhoek ነው ማለት ነው። ከጥቂት ዓመታት በኋላ ደግሞ ሁለት ሳይንቲስቶች ደግሞ መጡ ማለት ነው። የመጀመሪያው ማቲያስ ሼልደን እና ከዛ ደግሞ ቴዎድሮር ሽዋን ናቸው። የመጀመሪያው ሳይንቲስት ማቲያስ ሼልደን ቦታኒስት ነበረ። ቦታኒስት ማለት ደግሞ ስለ እጽዋት የሚያጠና ሳይንቲስት ማለት ነው። ቦታኒስት ስለነበረ ያለው እውቀት የእጽዋት ነው። ስለዚህ ሁሉም እጽዋቶች እንዳለ የተሰሩት ከሴል ነው አለ ማለት ነው። በጣም በርካታ ኤክስፐሪመንቶችን ከሰራ በኋላ ቦታኒስትም ስለነበረ ሁሉም እጽዋቶች እንዳለ የተሰሩት ከሴል ነው አለ ማለት ነው። ከዛም በመቀጠል ቀደም እንደነገርኳችሁ ቴዎድሮር ሽዋን ደግሞ ዞኦሎጂስት ነበረ።
ተቃራኒ ማለት ነው። ስለዚህ ዞሎጂስት ማለት ደግሞ ስለ እንስሳቶች የሚያጠና ሳይንቲስት ማለት ነው። ስለዚህ ቴዎድሮስ ሹዋን ደግሞ በሰራው ኤክስፐሪመንት ደግሞ ምን ብሎ ኮንክሉድ ያደረገ ማለት ነው፣ ሁሉም አኒማሎች እንዳለ ሁሉም እንስሳቶች እንዳለ የተሰሩት ከሴል ነው አለ ማለት ነው። ስለዚህ ሁለቱም ተመሳሳይ ነገር ነው የተናገሩት፣ ግን ሁለቱም በያሉበት ዘርፋቸው ናቸው እርግጠኛ ሆኑ ደምድሞ መናገር የቻሉት ማለት ነው። ከዛም በመጨረሻ ደግሞ ሩዶልፍ ቨርቹ የሚባል ሳይንቲስት ነበረ። እሱም ደግሞ ምን አለ መሰላችሁ፣ አንድ ሴል ራይዝ ማድረግ የሚችለው አንድ ሴል መፈጠር የሚችለው ከዚህ በፊት ኤግዚስት ሲያደርግ የነበረ ሴል ከዚህ በፊት ከነበረ ሴል ከሱ ዲቪዥን በመውጣት ነው። ወይ ደግሞ ከዚህ በፊት የሆነ ሴል ነበረ፣ ከዛ ሴል ነው ሌላ ሴል መፈጠር የሚችለው ማለት። ለምሳሌ ልክ እንደ ሰው ልጆች ብናስበው ከዚህ በፊት የተፈጠሩ ሁለት የተለያዩ ፍጥረቶች ነበሩ። ከነዛ ፍጥረቶች የሚወጣ ሴል ነው ማለት። አሁን እንዳስረዳኋችሁ ሁለት አይነት ሴል ያስፈልጋል ማለት ሳይሆን ከዚህ በፊት የነበረ ሌላ ሴል ነበረ፣ ከዛ ብቻ ነው ሌላ ሴል መውጣት የሚችለው እንጂ ከባዶ ቦታ አዲስ ሴል መፈጠር አይችልም ማለት ነው። ስለዚህ እስካሁን የነገርኳችሁ የሴል ቴዎሪ አንድ ላይ ኮንክሉድ ስናደርገው አንደኛ ሁሉም ህይወት ያላቸው ነገሮች እንዳለ ኮምፖስት የተደረጉት ወይም የተሰሩት ከማን ነው? አንድ ወይም ደግሞ ከአንድ በላይ ከሆነ ሴል ባላቸው ነገሮች ነው ማለት ነው። ሁለተኛ ደግሞ ሴል ማለት ዘ ስሞለስት ዩኒት ኦፍ ላይፍ ነው፣ የህይወት የመጨረሻ ትንሿ ቅንጣት ሴል ናት ማለት ነው። ሶስተኛ ደግሞ አንድ ሴል ራይዝ ማድረግ የሚችለው ቅድም አሁን የነገርኳችሁ ማለት ነው። አንድ ሴል ራይዝ ማድረግ የሚችለው ወይ ደግሞ መፈጠር የሚችለው ፕሪ ኤግዚስቲንግ ሴል ከነበረበት ወይ ደግሞ ከዚህ በፊት ከነበረው ሴል ዲቪዥን በማድረግ ነው። ከዚህ በፊት ከነበረው ሴል ከሱ በመውጣት ወይ ደግሞ ከሱ በመካፈል የሚመጣ ሴል ነው ማለት ነው። በመጀመሪያ ሴል ወል እንመልከት። ሴል ወል ማለት ሪጂድ የሆነ ስትራክቸር ያለው በፕላንት ሴል ውስጥ የምናገኘው ፓርት ሲሆን ይህም ደግሞ ለፕላንት ሴላችን ሰፖርት የሚያደርግልን እንዲሁም ደግሞ ሼፕ የሚሰጥልን ሴል ወል ብለን እንጠራዋለን ማለት ነው። ሴል ወል የምናገኘው የሴሉ ኤክስተርናል ቦታ ላይ ነው፣ ወይ ደግሞ ልክ እንደ ኤክስተርናል ሜምብሬን የምንጠቀመው ነው ማለት ነው። ለምሳሌ አሁን እዚህ ምስል ላይ ባሳያችሁ ብዙ ተማሪዎች የሚምታታባቸው ሴል ወል እና ሴል ሜምብሬን ነው። ለፕላንት ሲሆን ሴል ሜምብሬን እንደምታዩት ከውስጥ ነው ያለው። ሴል ወል ደግሞ የመጨረሻው አሁን ምስል ላይ እንደምትመለከቱት ጠቆር ያለ አረንጓዴ ያለበት ቦታ ነው። ስለዚህ ሴል ወል የውጨኛው ፓርት ነው። ሴል ሜምብሬን ደግሞ ከሴል ወል ወደ ውስጥ ገባ ብሎ የምናገኘው ነው ማለት ነው። ስለዚህ ለፕላንት ሴሎች ሰፖርት የሚያደርጋቸው እንዲሁም ደግሞ ሼፕ የሚሰጣቸው ማነው? ሴል ወል ነው ማለት ነው። ቀጣይ የምናየው ደግሞ ሴል ሜምብሬን። ሴል ሜምብሬን ደግሞ ከሴል ወል ጋር ተመሳሳይ አይነት ባህሪ ያለው፣ ምክንያቱም የሴሉን የኢንቴሪየሩን ወይ ደግሞ የውስጠኛውን ከውጨኛው ኢንቫይሮንመንት ጋር ከቨር የሚያደርግልን ወይም ደግሞ የሚለይልን ፓርት ሴል ሜምብሬን ነው። ልክ እንደ ሀገር ካሰባችሁ ልክ እንደ ኤርፖርት አስቡት። ውስጥ ያለውና ውጭ ያለውን መሀል ድንበር ላይ ሆኖ ማገናኘት የሚችል ማለት ነው። ሴል ሜምብሬን ደግሞ ዋና ስራው ምንድነው? ወደ ሴሉ የሚገቡትንና ከሴል የሚወጡትን ነገሮች እንዳለ መሀል ላይ ሆኖ ኮንትሮል የሚያደርግልን ሴል ሜምብሬን ነው ማለት ነው። ቀጣይ ደግሞ ሳይቶፕላዝም ማለት፣ ሳይቶፕላዝም ደግሞ በሴል ውስጥ የምናገኘው በጣም ቲክ ፍሉድ የሆነ ሪጅን ነው። ሙሉ እንዳለ ፍሉድ የሆነ ቦታ ነው። ይህም ደግሞ በሴል ውስጥ ከ70 እስከ 80% እንዳለ ውሃ ነው። ስለዚህ ብዙ ጊዜ የሰው ልጆች ራሱ የተሰራ ነው ከ70 እስከ 60% ከውሃ ነው እንደሚባለው ሁሉ ሴላችን ውስጥ ራሱ የሴሉን 70 እና 80% ራሱ እንዳለ ፍሉዱ እንዳለ የተያያዘው በውሃ ነው ማለት ነው። በኋላም ተመልሰን የምንመጣበት ፓርት ነው። ሳይቶፕላዝም ፕሮቲን ሴንቲሳይዝ አያደርግም። ማድረግ የሚችለው ነገር ምንድነው? ፕሮቲን ሴንቲሳይዝ የሚደረግበት ቦታው ነው ሳይቶፕላዝም አሁን እንደነገርኳችሁ ከ70 እስከ 80% ራሱ ውሃ ነው። ሙሉ እንዳለ ፍሉድ ቦታ ነው። ስለዚህ ፕሮቲን ሴንቲሳይዝ የሚደረግበት ወይ ደግሞ ማድረግ የሚችል ሳይሆን ፕሮቲን ሴንቲሳይዝ ወይ ደግሞ ፕሮቲን መብላላት የሚችልበት ቦታ ነው። በኋላ ተመልሰን እናየዋለን። ፕሮቲንን ማን ሴንቲሳይዝ እንደሚያደርግ ደግሞ አሁን ቀጣይ አሳያችኋለሁ ማለት ነው። ቀጣይ የምንመለከተው ኒውክለስ ነው። ኒውክለስ ማለት ደግሞ ቀደ ሀገር ብታስቡ 4 ኪሎ ብር ሁሉም ነገር እንዳለ የሚካሄድበት ዋና አዛዡ ዋና ልክ እንደ ቀጥታ የሀገሪቷ አይዲ የሚሰራበት ቦታ እንደማለት ነው። ኒውክለስ ማለት ከሴል ውስጥ ያለ ደብል ሜምብሬን ያለው ቦታ ነው። እንዲሁም ደግሞ ሰራውንድድ የሆነው ወይ ደግሞ የተከበበው በደብል ሜምብሬን ነው። ሁለት ሽፋን ያለው እንደማለት ነው። እንዲሁም ደግሞ በጣም ላርጀስት የሆነ ኦርጋን የለው የሴሉ በጣም ትልቁ ፓርት ያለው እሱ ነው። እንዲሁም ኒውክለስ ውስጥ ማን አለ? ዲኤንኤ ያለ። ስለዚህ ዲኤንኤ ማለት ደግሞ ሴሉን ወይ ደግሞ ኒውክለሱን ዲተርማይን የሚያደርገው ወይም ሴሉ ምን አይነት ሴል እንደሆነ መናገር የሚችለው ኒውክለስ ውስጥ ያለው ዲኤንኤ ነው ማለት ነው። ስለዚህ ለምሳሌ አንድ ሴል ብለድ ሴል የምንለው
ደግሞ የብለድ ሴል እንደሆነ የሚታወቀው ውስጡ ባለው የራሱ ዲኤንኤ ነው። ብለድ ሴል የሚያደርገው፣ ሊቨር ሴል የሚያደርገው፣ የመስል ሴል ሊያደርገው ይችላል፣ ነርቭ ሴል ሊያደርገው ይችላል። ይህን የሚወሰነው ውስጡ ባለው በዲኤንኤ ነው ማለት ነው። ቅድም ሳይቶፕላዝም ላይ እንመለስበታለን ያልኳችሁ እዚህ ጋር ነበረ። ራይቦዞም ነው። ራይቦዞም ዋና ስራው ምንድነው? ፕሮቲን ሲንቴሲስ ማድረግ ነው። የት ነው ሲንቴሲስ የሚያደርገው? ሳይቶፕላዝም ላይ። በቃ አሁን የሁለቱም ልዩነት ይሄን ያዙ እና ደግሞ ቃላታቸው ራሱ በጣም ተመሳሳይነት ስላለው እሱን ብቻ በደንብ ፎከስ አድርጉበት። አሁን እንደነገርኳችሁ ሳይቶፕላዝም ላይ ነው። ሳይቶፕላዝም ላይ ፕሮቲን ሲንቴሲስ የሚደረግበት ቦታው ነው። ራይቦዞም ደግሞ አድራጊው ነው ወይ ደግሞ ዋናው ፋብሪካ ያለበት ወይ ደግሞ ፋብሪካው ራይቦዞም ነው። ፕሮቲን ሲንቴሲስ የሚያደርግልን ማለት ነው። ከዛ ደግሞ ፕሮቲን ሲንቴሲስ የሚደረግበት ወይ ደግሞ መፈብረክ አይደለም የሚባለው ግን ሲንቴሲስ ማብላላት ወይ ደግሞ ምን በለው ማብላላት የሚብላላበት ቦታ ደግሞ ሳይቶፕላዝም ነው ማለት ነው። እዚህ ጋር ደግሞ ሁለት ተመሳሳይ ኮንሰፕቶች አሉ። ኢንዶፕላዝሚክ ሬቲኩለም የሚባለው ይሄ የኢንዶፕላዝሚክ ሬቲኩለም የሚባለው ሁለት አይነት ፓርቶች አሉት፣ ራፍ እና ስሙዝ አለው። በመጀመሪያ ራፉ እንመለከት። ራፍ ኢንዶፕላዝሚክ ሬቲኩለም የሚባለው ተመሳሳይ ነው ከእንትን ጋር ከራይቦዞም ጋር ተመሳሳይ አይነት ባህሪ ያለው ፕሮቲንን ሚድ አድርጎ ከተሰራበት በኋላ ስቶር የሚደረግበት ቦታ ወይ ደግሞ ስቶር የሚያደርገው እንዲሁም ደግሞ ስቶር ካደረገን በኋላ ደግሞ ትራንስፖርትድ የሚያደርገው የሚልካቸው ይሄኛው ራፍ ኢንዶፕላዝሚክ ሬቲኩለም ይባላል ማለት ነው። ስለዚህ ዋናውን ስራ የሚሰራው ራይቦዞም ነው፣ ግን ፕሮቲኑ ከተሰራ በኋላ ስቶር የሚያደርገው እንዲሁም ደግሞ ሚድ የሚያደርግልን ያዘጋጅልን ከዛ በኋላ ስቶር ማድረጎች ደግሞ ትራንስፖርት የሚያደርጉ ደግሞ ኢንዶፕላዝሚክ ሬቲኩለም ነው ማለት ነው። ቬስክልን ስንመለከት ደግሞ በጣም ቀላል ቃል ነው። ቀጥታ ልክ እንደ ትራንስፖርት ተመለከቱት። በጣም ስሞል የሆኑ ስታኮች ናቸው። ትናንሽ እንደ ብልቃጥ በሏቸው። ብልቃጥ ግን አሉ ሀሳቦች እንድትረዱ ስለፈለግኩ ነው። ልክ አሁን ከላይ ለምሳሌ ራይቦዞም ከሰራው በኋላ ከዛ በኋላ የኢንዶፕላዝሚክ ሬቲኩለም በተለይ ራፉ ፓርት ደግሞ ፕሮቲኑ ትራንስፖርት በሚያደርግበት ጊዜ ያንን የትራንስፖርቴሽኑ የሚያሳልጠው ወይ ደግሞ የሚያመላልሰው ይኸው ትራንስፖርት ልክ እንደ ቬክል አድርገው ወይ ደግሞ ሺፕ የሚያደርገው ወዴት ነው ካላችሁ ደግሞ ወደ ጎልጂ አፓራተስ ነው ወይ ደግሞ ወደ ጎልጂ ቦዲ ነው ማለት ነው። የጎልጂ አፓራተስ ደግሞ በጣም ትልቁ ስራው ምንድን ነው? ከፕሮቲን ጋር የሚገናኝ ነው። ፕሮቲኑ ምን ያደርጋል መሰላችሁ? ፓኬጅ ያደርጋል። ከዛ ዲስትሪቢዩሽኑ እንዳለ ወይ ደግሞ መላክ ወዳለባቸው ቦታዎች ደግሞ ቁጭ አድርጎ ይልካል ማለት ነው። ስለዚህ ልክ እንደ ዲሊቨሪ ካምፓኒ ተመልከቱ። ስለዚህ እስካሁን ድረስ ያወራናቸው በጣም በቀላል እንድትይዙት። ለምሳሌ አንድ ፕሮቲን ምን አይነት ሂደቶች ይኖሩታል የሚለው እንመልከት። በመጀመሪያ አንድ ፕሮቲን ራይቦዞም ራሱ ፕሮቲኑን ሲንቴዝ የሚያደርግልን ወይ ደግሞ የሚያብላላለን ራይቦዞም ነው። ይሄኛው ራይቦዞም የት ነው ሲንቴዝ የሚያደርግልን ቦታው የት ነው ካላችሁ ቅድም ላይ ነገርኳችሁ ሳይቶፕላዝም ላይ ፕሮቲኑ ሲንቴዝ የሚያደርግልን ቦታ ነው። ከዛ እሱ ሲንቴዝ ካደረግልን በኋላ ደግሞ ሜድ የሚያደርገው ከዛ ደግሞ ስቶር የሚያደርገው ከዛ ደግሞ ትራንስፖርቴሽን የሚያግዘው ደግሞ ነው ራፍ ኢንዶፕላዝሚክ ሬቲኩለም ላይ ያግዘዋል። እሱ ካገዘው በኋላ በማን ነው የሚልከው ደግሞ በዚህ ጋር ቅድም እንደነገርኳችሁ ቬስክሎች አሉ። በቬስክሎች ይላካሉ። በቬስክል ከተላከ በኋላ በቬስክሎች ቀጥታ የሚላከው ጎልጂ ቦዲ ወይ ደግሞ ጎልጂ አፓራተስ ጋር ይላካል። ጎልጂ አፓራተስ ጋር ወይ ደግሞ ጎልጂ ኮምፕሌክስ ወይ ደግሞ ጎልጂ ቦዲ ከተላከ በኋላ ፓኬጂንግ ላይ ዲስትሪቢዩሽን ላይ ደግሞ የጎልጂ አፓራተስ ዋና ስራ ነው ማለት ነው። ስለዚህ እዛው ሴል ውስጥ መላላክ ያለባቸው ፕሮቲኖችን ከሆኑ እንዲሁ ደግሞ ከሴል መውጣት ያለባቸው ነገሮችን ከሆኑ ደግሞ ጎልጂ አፓራተስ ቴክ ኬር ያደርጓል ማለት ነው። ቀጣይ የምንመለከተው ደግሞ ማይቶኮንድሪያ ደግሞ ሁሉም ተማሪ የትኛውም ባዮሎጂ ከትንሽ እስከ ትልቅ የተማረ ሰው ሁሉ የሚያውቃት ነገር ናት። ለምን ለሁሉም ተማሪ እንደሚቀሉ ሁሌ ይገርመኛል። ግን ማይቶኮንድሪያ በጣም በቀላል ነው። ፓወር ሃውስ ነው። ኢነርጂን ሴንቴዝ የሚደረግበት፣ ኢነርጂ የሚብላላበት፣ ኢነርጂ የሚፈበረክበት ቦታ ማይቶኮንድሪያ ነው ማለት ነው። ስለዚህ ልክ እንደ ሀገር ስታስቡ ደግሞ መብራት ኃይል ማለት ነው። ቀጣይ የምንመለከተው ደግሞ ታይፕስ ኦፍ ሴል የሴል አይነቶችን ነው። ለአሁን በሁለት አይነት እንመለከታቸዋለን። በፕሮካሪዮቲክ እና ዩካሪዮቲክ ብለን ለሁለት ሰይመናቸው ውስጣቸው እናያለን። በመጀመሪያ ግን ፕሮካሪዮቲክ የሚባሉ ሴሎች ይችኛዋን ኖት በደንብ እንድትይዟት ትፈልጋለሁ። ብዙ ተማሪዎች ቶሎ ሲረሷት እና ፈተና ደግሞ በጣም ተደጋጋሚ ስለምጠይቅ ማለት ነው። ፕሮካሪዮቲክ ሴል የምንላቸው ከዩካሪዮቲክ ሴል በጣም ያነሱ ናቸው። ይህን ያዙት። ከዚህ በኋላ ያሉትን ደግሞ መጀመሪያ ፕሮካሪዮቲክ ምንድነው ዩካሪዮቲክ ምንድነው የሚላቸው ነገሮች በኋላ ተመልሰን እናያቸዋለን። ግን ቀድመን እንዳንረሳው ስለፈለግኩ ነው። የፕሮካሪዮቲክ ሴሎች ከዩካሪዮቲኮች
በሳይዝ ያንሳሉ። እነዚህ አይዞልኝ ማለት ነው። በመጀመሪያ ፕሮካሪዮቲክ ሴልን እንመለከት። ፕሮካሪዮቲክ ሴልን መጀመሪያ ስንመለከት ፕሮካሪዮቲክ ሴል የምንለው ወይ ደግሞ በጣም በቀላል ምሳሌ እንድትይዙት ዩኒሴሉላር የሆኑ ኦርጋኒዝሞች ናቸው ፕሮካሪዮቲክ የምንላቸው። ስለዚህ እነዚህ ፕሮካሪዮቲክ የሆኑ ሴሎች በውስጣቸው ኒውክለስ እና ተጨማሪ የሆነ የሜምብሬን ባውንድ የላቸውም። ስለዚህ እነዚህ ዩኒሴሉላር የሆኑ ሴሎች በውስጣቸው ኒውክለስ እና ተጨማሪ የሆነ የሜምብሬን ባውንድ አይኖራቸው ማለት ነው። ቅድም እንደነገርኳችሁ ደግሞ እችኛውን ፓርት በደንብ አድርጋችሁ ነው ተያዙልኝ። ፕሮካሪዮቲክ ሴሎች በአጠቃላይ ጀነራሊ ከኢካሪዮቲክ ሴሎች እንዳለ በሳይዛቸው ያንሳሉ። እችን ፓርት በደንብ ያዙልኝ። ሴሉ መጀመሪያ ያለውን ሼፕ ራሱ ሜንቴን አድርጎ እንዲቀጥል እንዲሁም ደግሞ ሴል ውስጥ ያለውን ውሃ ደግሞ እንዳይወጣ ወይ ደግሞ ዲሃይድሬት እንዳይሆን ወይ ደግሞ ውሃ እንዳይደርግ ፕሪቨንት ያደርግለታል ማለት ነው። የሁሉ ስራ የሚሰራው ግን ሴል ሆኖ ማለት ነው። በኢካሪዮቲክ ሴል ላይ ሲሆን ደግሞ ሴል ሜምብሬን እነዚህን ሁሉ ስራዎች የሚሰራው ማለት ነው። በተቃራኒ ደግሞ ኢካሪዮቲክ ሴልን ስንመለከት ደግሞ የኢካሪዮቲክ ሴሎች ደግሞ በውስጣቸው ደግሞ ኒውክለስ አላቸው እንዲሁም ደግሞ ተጨማሪ የሆነ ሜምብሬን በውስጣቸው አላቸው ማለት ነው። እንዲሁም ደግሞ የቅድም እንደነገርኳቸው ፕሮካሪዮቲክ አብዛኞቹ እንዳለ እዚህ ጋር እንደነገርኳቸው ዩኒሴሉላር ናቸው ብያቸዋለሁ። ስለዚህ ኢካሪዮቲክ ሴሎች ደግሞ አብዛኞቹ እንዳለ መልቲ ሴሉላር ናቸው ወይም ደግሞ አንድና ከአንድ በላይ ያላቸው አንድና ከአንድ በላይ ሴል ያላቸው እንትኖች ናቸው ማለት ነው፣ ሴሎች ናቸው ማለት ነው። እንዲሁም ደግሞ መጽሐፋችሁ ላይ ደግሞ የፕሮካሪዮቲክ እና የኢካሪዮቲክ ደግሞ ምሳሌ ደግሞ በምስል የተቀመጠ ስላለ እሱን በደንብ አድርጋችሁ ተመልከቱት። እንዲሁም ደግሞ ከታች የተቀመጠ ቴብል አለ። አይ ቲንክ ይህችን ቴብል በቻላችሁት መጠን በደንብ አድርጋችሁ ለመጀመር ሞክሩ፣ በደንብ አድርጋችሁ ለማጥናት ሞክሩ። ከዛ በኋላ ፈተና ላይ ብዙ የሚከብድ ነገርም አይደለም። በቻላችሁት መጠን ላይ የሆነ የራሳችሁን ሜሞራይዝ የምታደርጉበትን መንገድ ክሬት ለማድረግ ሞክሩ። እንዲሁም ደግሞ ከዚህ ቪዲዮ ቀጥሎ ደግሞ ይህችን ቴብል ብቻ በጣም በሾርት ከት እንዴት አድርጋችሁ እንደምትይዙ ደግሞ ሌላ ቪዲዮ ስለማዘጋጅላችሁ እዛኛው ቪዲዮ ላይ በደንብ አስረዳችኋለሁ ማለት ነው። ቅድም እንደነገርኳችሁ ወደ አንድ ሴል የሚገቡ የተለያዩ ማቴሪያሎች ይኖራሉ፣ እንዲሁም ደግሞ የሚወጡ ማቴሪያሎች ይኖራሉ። እነዛ ነገሮች መሀል ላይ ሆኑ በተለይ ለምሳሌ አሁን የምናወራው በአኒማል ሴል አድርገን እናውራ ነው። በአንድ የአኒማል ሴል ላይ ወደ ሴል የሚገቡትና ከሴል የሚወጡት ነገሮች እንዳለ ማኔጅ የሚያደርግ ወይ የሚቆጣጠረው ሴል ሜምብሬን ነው። ሴል ሜምብሬን እነዚህ ማኔጅ በሚያደርግበት ጊዜ ሁለት አይነት የትራንስፖርት እንትኖች ታይፖች አሉት። ፓሲቭ ትራንስፖርት እና አክቲቭ ትራንስፖርት የሚባል አለ። በመጀመሪያ የፓሲቭ ትራንስፖርትን እንመልከት። የፓሲቭ ትራንስፖርትን ስንመለከት የፓሲቭ ትራንስፖርት እጅግ በጣም ቀላል ነው። ሃይ ኮንሰንትሬሽን ካለበት ቦታ ላይ ወደ ሎ ኮንሰንትሬሽን ወዳለበት ቦታ ላይ ፍሎ ያደርጋል ማለት ነው። ከሃይ ኮንሰንትሬሽን ወደ ሎ ኮንሰንትሬሽን በሚሄድበት ጊዜ ምንም አይነት ኢነርጂ አያስፈልገውም በቃ ላይ ካለበት ቦታ። ምክንያቱም ለምሳሌ ላይ ሁለት እቃዎችን አስቀምጥና የመጀመሪያው እቃ ላይ በጣም ብዙ ውሃ ቢኖረው ከዚህኛው ወደ ባዶ ለመሄድ ወይ ደግሞ ሃይ ኮንሰንትሬሽን ካለበት ቦታ ወደ ሎ ኮንሰንትሬሽን ወዳለበት ቦታ ለመሄድ ብዙም አያስቸግረውም። በጣም በቀላሉ ፍሎ ማድረግ ይችላል ማለት ነው። ሬት ኦፍ ዲፊውዥን ወይም ደግሞ የፍሰት ሂደትን አፌክት የሚያደርጉት ነገሮች አሉ። የመጀመሪያው የኮንሰንትሬሽን ግሬዲየንት አለ፣ ቴምፕሬቸር አለ፣ ማስ ኦፍ ሞሌኪውል አለ፣ ከዛ ዲስታንስ ደግሞ አለ ማለት ነው። የመጀመሪያው እንመልከት። የኮንሰንትሬሽን ግሬዲየንት ስንመለከት ለምሳሌ ወይ ደግሞ የኮንሰንትሬሽን ወይ ደግሞ የግሬዲየንቱ ወይ ደግሞ ግሬዲየንት አይ ቲንክ ቅመም ብቻ በሚለው ነው የያዘው ወይ ደግሞ ንጥረ ነገር በሚለው ነው የያዘው። የንጥረ ነገሮቹ ኮንሰንትሬሽን ወይ ደግሞ ብዛታቸውም አፌክት ያደርገዋል። ይህም ደግሞ ምንድነው በጣም ከፍተኛ ዲፍረንስ ካላቸው የኮንሰንትሬሽናቸው ዲፍረንስ ካለ ዲፊውዝ ለማድረግ በጣም ይቀላል። ወይ ደግሞ ከሃይ ኮንሰንትሬሽን ካለበት ቦታ ላይ ወይ ደግሞ በጣም በርካታ ወይ ደግሞ ይሄ ከሞላበት ቦታ ላይ ወደ ሎሩ መሄዱ በደንብ ይቀሏል ማለት ነው። ልዩነታቸው በጣም በሰፋ ቁጥር የሚፈስበት መፍሰስ በጣም እየጨመረ ይመጣል ማለት ነው። ሁለተኛው ቴምፕሬቸር ነው። ቴምፕሬቸር ስንመለከት ደግሞ ቴምፕሬቸሩ በጣም በጨመረ ቁጥር ደግሞ የካይኔቲክ ኤነርጂውን በጣም እየጨመረ ይመጣል። ስለዚህ ካይኔቲክ ኤነርጂ ጨመረ ማለት ደግሞ ለምሳሌ በውሃ ብታስቡት የሚፍለቀለቅበትን ፓወር በደንብ እየጨመረ ይመጣል ማለት ነው። ማስ ኦፍ ሞሌኪውልን ስንመለከት ደግሞ ሞሌኪውሎቹ በጣም ከባድ ከሆኑ በጣም ሄቪር በደንብ በጣም በከበዱ ቁጥር ሙቭ የሚያደርጉበት ወይ ደግሞ ሲንቀሳቀሱ በጣም ስሎሊ ነው፣ በጣም ቀስ እያሉ የሚሄዱ። ስለዚህ ዲፊውዥናችንን በጣም ስሎሊ እንዲሆን ወይ ደግሞ ቀርፋፋ እንዲሆን ያደርጉታል ማለት ነው። ስለዚህ ሞሌኪውሎቹ ደግሞ በጣም ላይተር ከሆኑ በጣም ቀላል ከሆኑ ደግሞ ዲፊዝ የሚያደርጉበት ፍጥነታቸው ደግሞ በጣም ይጨምራል ማለት ነው። በቀጣይ የምንመለከተው ደግሞ የዲስታንስ ትራቭል ነው። ስለዚህ እነዛ ሞሌኪውሎቹ ትራቭል የሚያደርጉበት ርቀት በጣም ፈርዘር በሆነ ቁጥር በጣም በራቀ ቁጥር ዲፊዥኑ በጣም እያነሰ ይመጣል እና ስፒዱ ለምሳሌ
ሞለኪውሎቹ በጣም ትራቭል የሚያደርጉበት ወይ ደግሞ የሚፈሱበት ወይ ደግሞ የሚሄዱበት ዲፊውዝ የሚያደርጉበት ርቀት በጣም ባነሰች ቁጥር ደግሞ ቶሎ ላጥ ያሉ ቶሎ ዲፊውዝ እንዲያደርጉ ያግዛቸዋል ማለት ነው። በመጨረሻ የምንመለከተው ደግሞ ሰርፌስ ኤሪያ። ሰርፌስ ኤሪያን ስንመለከት ደግሞ ሰርፌስ ኤሪያው በጣም ከፍ ባለ ቁጥር ወይ ደግሞ በጣም በጨመረ ቁጥር ደግሞ ዲፊውዝ የሚያደርግበት ስፒዳቸውም ደግሞ አብሮ እየጨመረ ይመጣል ማለት ነው። ስለዚህ አንድ ጊዜ ብቻ ለመከለስ ያህል የሬት ኦፍ ዲፊውዥን ወይ ደግሞ የዲፊውዥን ወይ ደግሞ የፍሰቱን ሂደት አፌክት የሚያደርጉት ነገሮች መጀመሪያው ኮንሰንትሬሽኑ በጣም በጨመረ ቁጥር ዲፊውዥኑም አብሮ ይጨምራል። ቴምፕሬቸር ሲጨምርም ዲፊውዥኑ አብሮ ይጨምራል። ማስ ኦፍ ሞለኪል ሲጨምር ወይ ደግሞ ሞለኪል በጣም ሄቪየር በሆነ ቁጥር በጣም በከበደ ቁጥር ደግሞ ዲፊውዥኑ ይቀንሰዋል። ስለዚህ አሁን ተቃራኒ የሆኑ ፖይንቶችን ላሲዛችሁ ነው። ስለዚህ ማስ ኦፍ ሞለኪል ብቻ ነው እስካሁን ተቃራኒ። ዲስታንስ ትራቭል የሚያደርጉበት ደግሞ በጣም በጨመረ ቁጥር ደግሞ አሁንም ዲፊውዥን እንዲቀንስ ያደርጋል። ስለዚህ ዲስታንሱ ሁሌ እንዲያጠር ይፈልጋል ማለት ነው። ስለዚህ ዲስታንሱ በጣም ጨመረ ከተባለ ዲፊውዥኑ በጣም ይቀንስብናል ማለት ነው። ሰርፌስ ኤሪያው ደግሞ ከጨመረ ደግሞ ዲፊውዥኑ ይጨምራል ማለት ነው። ስለዚህ አሁን የዘረዘርናቸው ሁሉም ፋክተሮች እንዳለ እኩል ቢጨምሩ በኔጌቲቭ መንገድ ወይ ደግሞ ዲፊውዥናችንን በጣም ስሎ እንዲሆን በጣም ቀርፋፋ እንዲሆን የሚያደርጉብን ሁለት ነገሮች ናቸው። የመጀመሪያው ማስ ኦፍ ሞለኪል ከጨመረ ዲፊውዥኑን መፍጠን አይችልም። ምክንያቱም ሞለኪሉ በጣም ትልቅ ነው። የተለቀ ነገር ሲንቀሳቀስ ታውቁታላችሁ ላይ እንዲቀረፈፍ ያደርጓል። ሁለተኛ ደግሞ ያ ሞለኪል ትራቨል የሚያደርግበት ርቀት በጣም በሰፋ ቁጥር አይፈጥንም፣ ቀስ እያለ እንዲሄድ ያደርገዋል ማለት ነው።